ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው እንደምታወጡት ይሄ ቤት የሀይሚ ቤት ነውና ሀገር ገብታለች። እሷን እስክትመለስ ድረስ ግን 1000 እንኳን እስኪ እናስገባት፣ ስትመጣ ደስ ይላታል ብዬ አስባለሁና ውዶቼ ሁላችሁም ሼር፣ ሳብስክራይብ፣ ላይክ እያደረጋችሁ ይህንን ቤት አሳድጉልኝ ማለት ፈልጋለሁኝ። ያው ኪዱ ነኝ ታውቁታላችሁ። ይቅርታና ውዶቼ እንደዚህ አድርጉ ለማለት ፈልጋለሁኝ። ያው እስካሁን ስንት ነው ያለው? 500 ምናምን እንኳን አልገባምና ለምንድነው ማታስገቡት ነው የኔ ጥያቄ። ምን ሆናችሁ ነው ያላ ሁላችሁ ማለት ነው። ሰብስክራይብ አድርጉና 1000 ያስገቡልኝ በዚህ ሳምንት። እውነት እኔ ጋር ካለ ቆማለሁ። ፊቷ እኔ ነኝ በቃ በሚሰሩ ስራ በመሀል ላይ ስራ ነው ብሎ የተናገረውን ሰው እንኳን ማለት ነው ሊያሳምንሽ አይችልም። ነገሮች ቀይሩን ይላሉ እኮ። አዎ ኦዲንስ ልክ ነሽ። እሱማ እኮ ገብቶኛል ማሂዬ። ግን አንዳንዴ ማለት ነው በየቀኑ የሚፈጡት ማለት ንግግሮች ሰዎች በሚያደርጉት ነገር ራሱ ከታች ያለውን የኮሚታተርን ጭንቅላት ስለሚቀየር ያ ነገር ብዙ ሀሳቦችን ያመነጫል። አንዳንዴ ማለት ነው ላይቭ ላይ ተቀምጠን የምናስተላልፋቸው ሀሳቦች ለብዙዎቹ መናወጥ ያመጣል። እኔ ይህንን መናገር ስለምፈልግ ነው። ጥሩም አድርገን ሊሆን ይችላል፣ አሊያም ደግሞ የምንናገርበት የራሳችንን የተሰማን ሀሳቦች ለሌላው ጥያቄዎችን ይፈጥራል። ለምን ሆነ? እንዴት ሆነ? እና በቃ አይ መስዬ ልመልስልሽ ማሬ፣ አንቺ አሁን በተረዳሽበት መንገድ ተረድተሻል። ግን ደግሞ በልጆቹን ከመጀመሪያ ጀምረሽ የምታውቂያቸው ስለሆነ እንደውም ጆስ ኢንተርቪው ላይ በቃ የመጀመሪያውን ተይው በቃ ጆስ ኢንተርቪው ላይ የተናገሩትን ነገር ሰምተሽ ከሆነ አሁን ላይ በሙሉ ያደረጉት እያንዳንዱ ነገር ስራ እንደሆነ ታምኛለሽም ነውም። ስራ አይደለም ካልሽኝ ስንት ሰው ነው በእነሱ ላይ ቪዲዮ የሚሰራው? ስንት ሰው ነው በእነሱ ላይ ገብቶ ስራ ነው እየተባለ ተቆይቶ እንደገና አሁን ታውቃላችሁ እኔ ያልኩ ከጅምሩ ስራ ነው ብዬ አልተናገርኳቸው። ኖ መስዬ አንቺ አይደለሽም እናቴ፣ አልገባሽም። እኔ ስለማን እንደማወራ ተመታሽ። ቆይ እናወራለን። ገብቷታል። አንቺ ጋር አይደለሁም እኔ ገብቷታል። ቲጂዬ ገብቷታል። እኔ አንቺ ጋማ ሀሳብ ቢኖረኝ በውስጥ አስቀምጬልሽ አልመጣም እንዴ? አንቺ ጋር አይደለም። አንቺማ ለምን እንደዛ እንደምትንሰፈሰፊ አውቃለሁ እኮ። ምክንያቱም ተጣሉ የሚል ፍራቻ ውስጥሽ ስለሚቀመጥ ስለምትጨነቂ ነው። ይገባኛል። አይደለም ግን ያንን መስፈርት እዛ ጋር ስራ ነው ሲል ቆይቶ ሰዎች እንዴ እኔ ልንገርሽ ስራ ነው ብዬ እዚህ ገዝታችን ላይ ተሰብስበን የስንት ሰዎችን ሰላምን እንደምንመልስ ገዝታችን ሲከፈት የሚመጣው ህዝብ ይመሰክራል። ያኔ ማለት ነው። እግዚአብሔር ምስክሬ ነው። ስንት ሰዎች አዎ ይኸውልሽ ትጂ እያንዳንዱ ነገር ለምሳሌ እያንዳንዱ ነገር እኮ ለሌላ ሰው እንደውም ብሩኬ በቀደም እንትሮ ሲሰራ ከኛ ህይወት ተማሩበት እሺ ብሎ ነበር። እነሱ ማስተላለፍ መስራትም ማስተላለፍ የፈለጉት ነገርም አለ። ሲቀጥልም ደግሞ ያስተምራልም እኮ የሰሩ ስራ በሰዓቱ ስሜታው ምናምን እንዲያደርግ ይችላል። ኦዲየንስን ቆም ብለሽ ካሰብሽው ልክ ከዛ ከቪዲዮ አልፈሽ አሁን ላይ ስታየው ምን ያህል ነገርም በህይወትሽ ላይ ያስተምርሻል። ገባሽ? በተለይ አዲስ ፍቅረኛ ለሚይዝ ሰው ላላገባ ሰው ያስተምራል። ግን ይሄ ማለት እነሱ ሪል ነገራቸው አይደለም። አንደኛ ነገር ሪል ነገር በምንም ተአምር እንደዚህ በየቀኑ ካሜራ ላይ አይመጣም። ሁለተኛ ነገር ደግሞ እነሱ በእውነተኛ ጸብ ሲጣሉ እንኳን ኦዲየንስ ጓደኛቸው እንኳን እንደማይሰማ ተናግረዋል። መሰለሽ እዚህ ጋር አንዳንዴ በስራዎች መካከልም እኮ ግጭት ይመጣል። በስራዎች መካከል ላይ ራሱ ምንም የተፈጠረ ነገር በስራዎች መካከል ራሱ ግጭት ቢመጣ ምንም አልተፈጠረ እንጂ ሚዲያ ላይ አያወጡ። ምንም አልተፈጠረ። ግን አሁን ለምሳሌ ቅመሜ ስታያት እኔ በሷ ስትሰራ ድራማ ነው ብዬ አላስብም። በቃ ማለት ነው ድራማ ሰሪ መስዬ ታይ። እሷ እኮ እናቴ ሙሉ ነው ማርሽ መቀየረው ስትሰራ በጣም ትጮኻለች። ብሩኬ ላይ የሆነ ፍንጭ ታገኝበታለሽ። ብሩኬ ሆነሽ ነገር ጣል ሲያደርግ ትሰሚዋለሽ። እሷ እኮ ድራማ ስትሰራ ልም ብላ ነው ማለት በቃ እንትን አትልም። ወደ ቀብቀጣ ተዋኔ ነች።
ትወና በጣም ነው የምችለው። ይኸውልሽ እውነተኛ ታሪክ ቢሆን ማለት ልንገርሽ፣ እሱ ስላለፈ ችግር የለውም። አሁን ሀይሚ ቅመሜ እውነት ቦርሳ ይዛ ከቤት ውጣ የምትለው ይመስልሻል? አንቺ በምታውቂያት ልክ ይሄንን መልሽልኝ። እሱን አትልም እና ካላለች ድራማ እንደሆነ መኛ እቃ አመንኩ እኮ የዛን ቀን እኮ ድራማ ነው ምናምን ብለን ይዘን ተናገርን። ድራማ ከሆነ እኮ ሙሉ ድራማ ነው ብለሽ ነው የምታምኚው? አንዱ ቪዲዮ አንድ ቀን ድራማ አንድ ቀን እውነት ነገር ደግሞ የለም። አይኔ ውድ እንዲህ እያለቀሰች ስትመጣ እንዲህ አንቺ ኧረ በስመ አብ ኧረ የዛን ኧረ በስመ አብ ቢታንያ ወይኔ ውድ ለምሳሌ አንዱን ቪዲዮ ድራማ ነው ብለሽ ታምሽ እንዴት ነው ሌላውን ድራማ አይደለም እንትዩ? መሀል ላይ አንድ ድራማ ብቻ አንድ ቪዲዮ ነው ድራማ የሚሰሩት ታዲያ? አሁን ለምሳሌ በቀደም እኮ ሀይሚን 9,000 ኮሜንት የሰደባት ሰው ምንድን ነው በፊት ድራማ ነው ሲሉ ቆይተው ሀሳባቸውን ስለቀየሩ ነው። ገባሽ? የኦዲየንስ ሀሳብ መቀየር እኮ ነው ልጆቹን ለስድብ የሚጋለጠው እንጂ ሁሉም ሰው በአንድ አላማ ቢቆም እኮ አንድ ሰው የሚሳደድ ጀጅ የሚያደርግ ሰው የለም ነበር። ቢታንያ ወላንሳ በቀደም 9,000 ኮሜንት የጻፉት ፕሮፋይላቸው እንዳለ አይቻሉ። ትናንትና ምንድን ነው ያሉት? ኮሜንታቸውን ገብተሽ አይተሻል? የጽፉት ኮሜንት አሁን ሶሪ ጠፍተዋል እኮ አሁንማ። ትናንትና ራሱ ኮሜንቱ በጣም ትንሽ ነው። እንኳን 9,000 5,000 4,000 5,000 ራሱ አልሞላም እስከዛሬ ነው። ጨረቃ ብቻውን አይደለም ምናምን ነው የዛሬ የእንትኑማ የትናንትናውማ 4,000 አልደረሰ 2,000 ምናምን ነበር። 4,800 ነበር የትናንት ወዲያው። ያው የተገናኘለት ነው። መጀመሪያ ለታ እኮ የጻፈው ኮመንት ሌላ ኦዲየንስ እንዳለ መጥቶ ነው የጻፈው አይደለም። ሌላ ኦዲየንስ አይደለም ራሱ ወደ ፕሮፋይል ያደረጉትም ሲቀጥል አንሱ 5-6 ኮሜንት ነው የሚሰጠው ውዴ። ምክንያቱም እሷን ምክንያት ስለሚፈልጉ ያን አጋጣሚ አግኝተው እሷ እንደልባቸው ለመርገጥ እንዲመቻቸው ብቻ ነው የተጠቀሙበት። ነሷፋቸውን ከፈቱ። ጀግና ነኝ ሲጀመር ታያቸው እባክሽ። አረ አለፈ ብቻ ዞሮ ዞሮ እግዚአብሔር ይመስገን አለፈ፣ እዚህ ደረሰን። ያ ሁሉም አለፈ፣ ቀረ ወደ ኋላ ነው። በጣም ለበጎ ነው። እግዚአብሔር ይመስገን ነገር እሷ 13,000 ኮሜንትም አልፏል። የዛሬ አመት ያልፋል። የምሬን ነው። ሁሉም ለበጎ ነው። በአቋምሽ ጸንተሽ የሆነ ፍጻሜ ላይ ሲደርስ ደስ አይልም? በጣም የምር በጣም ሴት ሆነሽ ደግሞ የዝን ሀል መሸከም በጣም ከባድ ነው። የምሬን ነው። ሁሌም ግን አንቺ ታገሽ፣ ትዕግስተኛ